ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሰላም ነኝ ያለው አልሐምዱሊላህ። የምገርም አልጋና ቁም ሳጥን ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንደምትመለከቱት 2 ሜትር ከ40 በ2 ሜትር ከ40 የሆነ ቁም ሳጥን ይዤ መጥቻለሁ ማለት ነው። እንደምትመለከቱት በሚያምር ሁኔታ የተሰራው ማለት ነው። ነጭ ቀለም ነው፣ ጥቁር ጣል አድርገንበታል ማለት ነው። የሚያምር ቁም ሳጥን ነው። እንደዚህ 4 መሳቢያ በጎን በኩል አለው ማለት ነው። ከላይ እንደዚህ ወደ ላይ መደርደሪያ ነው ማለት ነው። እስከ ኮምፎርቱ ወደዚህ በቃ አበባ የተለያዩ ነገሮችን የሚገቡ ነገሮችን ታስቀምጡበታላችሁ ማለት ነው። በዚህ በኩል እንደዚህ ደግሞ መደርደሪያ እና ከውስጥ ላይ እንደዚህ ቁልፍ ያለው መሳቢያ አለ ማለት ነው። የተለያየ ነገር መሳቢያው ውስጥ ቁልፉ ማንሳት ብቻ ነው ወደፋችሁ ማለት ነው። ብርም ስልክም የተለያየ ነገር ማስቀመጥ ትችላላችሁ ማለት ነው። በዚህ በኩል ያለው ደግሞ እንደዚህ መደርደሪያ ናቸው ማለት ነው። 6 መደርደሪያ ያለ ማለት ነው። ከሁለት ለብቻ ነው ያደረግነው። መሃል ላይ ያደረግነው በቋሚ ያው እንደይለመጥ ነው። ከልብስ ብዛት የተነሳ ያው ኤምዲኤፍ እንደይለመጥ ነው። በሚያምር ሁኔታ ነው የሰራነው ማለት ነው። ወዚህ ዋጋ በአሁኑ ሰዓት 75000 ብር ነው ማለት ነው። በኤምዲኤፍ ነው ግን በኤችዲኤፍ ቢሆን የተሻለ ማቴሪያል ነው ማለት ነው። ያኛው ዋተር ፕሩፍ ነው። የተለያየ ነገር ቢነካው ውሃ ምንም ቢነካው የተሻለ ነው ማለት ነው። ያኛው ይሄ ያን ያህል ብዙም አቅም አይኖረውም ማለት ነው። ኤምዲኤፍ ነው እና ደግሞ አጠቃቀም ምቹ አድርገን የሰራነው እንደምትመለከቱት አይታችኋታል። ለብቻዋ ትነሳለች ማለት ነው። ይሄኛውም ደግሞ እንደዚህ ለብቻው ይነሳል ማለት ነው። በዚህ በኩል ያለችውም ደግሞ እንደዚህ ትነሳለች ለብቻዋ ማለት ነው። ለአራት አድርጎ ማንሳት ይቻላል ማለት ነው። ወደ አልጋዋ ስንመጣ ደግሞ እንደዚህ ሜትር ከ50 በአንድ ኮሜዲኖ ናት ማለት ነው። ዋጋዋ 40000 ብር ነው ማለት ነው። በአሁኑ ሰዓት እየተሰራች ያለችው ብረትና ችቡድ አላት። 40000 ብር ነው የምትሰራው ማለት ነው። ዲዛይኗም አዲስ ዲዛይን ናት፣ የምታምር ናት፣ ቀለል ያለች ማለት ነው። ቀልጠፍ ያለች ናት አልጋይቱ ማለት ነው። እናንተ ሁለት ኮሜዲኖ አለ ኮሜዲኖም ማድረግ ትችላላችሁ ማለት ነው። ዲዛይኗ በጣም የምታምር ናት። እኔ በጣም ነው የወደድኳት። ቀለሙንም ሁሉንም ፏ አድርገን የሰራነው። አድራሻችን ወሎ ኮምቦልቻ ነው። እዘዙን። የትኛውን ቦታ እያደረሰው እንገኛለን። ይሄንን ሚጢ ቆሎ ነው ያደረስነው ማለት ነው። ለአንዱ እህታችን ፏ አድርገን ሰርተንላታል። ደስ ብሏታል ማለት ነው። የእሳቸውን ሪአክሽን ስላላሳየናችሁ በጣም ይቅርታ። ወዳችኋል።